ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አላ አዋጃሉ ወኢነ ፊል ጀሰዲ ሙድገተን በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች። ኢዛ ሰለሐት እሷ ከተስተካከለች ከጸዳች ሰለሐል ጀሰድ ኩሉ አካል ይስተካከላል። ወኢዛ ፈሰደት እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታላል። ማነች እቺ? በጉጉት አስጠበቁንና አላ አዋጃሉ ወህየል ቀልብ እሷ ቀልብ ትባላለች። አካል ውስጥ ቆራጣ ስጋለች። እሷ ከተስተካከለች አካል ይስተካከላል። ያልተስተካከለው ቀልባችን አካላችን ይዞ ተወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለ። አንደኛው ዚክር ማብዛት ነው። ዚክር በእርግጥ በቀልብ ነው ዋና መዝከር ያለብን፣ ግን ምላሳችንም የአላህን ስም ማወደስ እየከበደንም ስናበዛ በዛው እየታከመ ይመጣል። መድኃኒት በባህሪው ይመራል ግን ይፈውሳል። ላኢላሃ ኢለላህ፣ አስተግፊሩላህ፣ ሰላት ማውረድ፣ ላሐውለ ወላ ቁወተ አዝካሮች በቁርአን በሱና የመጡ እነሱን ማብዛት ያንን የቀልብ ድርቀት እያቀለጠው ይመጣል። ዩዚቡ ቀስወተል ቁሉብ ብለዋል ሐሰን አልበስሪ ረሒመሁላሁ ተዓላ። ሁለተኛው ቁርአንን በማስተዋል ማንበብ። ቁርአንን ብዙዎቻችን እናነባለን፣ ግን ስናነብ ምንድነው ከጫፍ እስከ ጫፍ መድረሳችንን ብቻ ነው የምናየው። ጥሩ ነው እሱም በእያንዳንዱ ሐርፍ ሐሰና ስላለው መልካም ነው። የማይቀሩም አሉ። ወቃለ ረሱል ያ ረቢ ኢነ ቀውሚ ኢተኸዙ ሃዛል ቁርአነ መህጁረን ይላል። የተኮረፈ ዞር ብሎ የማያዩት ተሰቅሎ የሚቀመጥ አይደለም፣ መቅራት አለ። ግን ስንቀራ ደግሞ ቆም ብለን ይቺ ዛቻ ለእኔ ናት፣ ይቅር በለኝ ጌታ፣ ይሄ ተስፋ ለእኔ ነው፣ ያ ረቢ ጀነትን ስጠኝ፣ ይሄ ክልከላ እኔን ነው የከለከለው፣ ይሄ ትእዛዝ እኔን ነው ያዘዘው ብለን ቁርአንን ለኛ አድርገን ቁርአንን አሻገረን ለሌሎች ሰዎች ማድረግ ለምደናልኛ። ይሄ በይሁዳ ነው የመጣው፣ ይሄ በነሳራ ነው። የይሁዳና የነሳራ ስራ ከሰራ አንተ አላህ ጋር የተለየ ነገር ያለው አለ። ያን እንዳንሰራ ከቁርአን ጋር ትስስራችን የእውነት እንዲሆን ማድረግ ትልቁ ሕክምና ይሄ ነው። ቁርአን እንግዲህ ሽፋኡን ሊማ ፊ ሱዱር ነው፣ የቀልብ በሽታ መድኃኒት ነው። ሌላው ወደ መቃብር ሄዶ ቀብር መዘየር ሱና ነው። በነገራችን ላይ ቀብር መዘየር ጋራ ሌሎች ሙንከሮች ስለመጡ ነው ማስጠንቀቂያ የሚደረገው። ወይ እዛ ሂዶ ሶብር ማጣትና ማልቀስ። ሴትዮዋ ቀብር አጠገብ ቁጭ ብላ ያለቀሰች ያገኟት ነብዩ ሰለላሁ ዐለይሂ ወሰለም ኢተቂላህ ያ አመተላህ አላህን ፍሪ አሏት። ኢለይከ ዐኒ ፈኢነከ ለም ቱሰብ ቢሙሲበቲ አለቻቸው። አላወቀቻቸው። ወደ እባክህ ፈቅ በልልኝ እባክህ የኔ መከራ አልገጠመ ያልተያዘ ግልግል ያውቃል ስትላቸው ጥለዋት ሄዱ። በኋላ መጣ። በኋላ ስትመጣ ኢነማ ሰብሩ ዐንደ ሰድመቲ ልኡላ፣ ትዕግስት እኮ መጀመሪያ መከራ ሲገጭሽ ነው እንጂ የፈለጉትን ያህል ተወራጭተው ተበሳጭተው ጨርቅ ቀደው ሲደክምማ መሰበር ነው ምን ይደረጋል አይባል። ይሄ ትክክል አይደለም። ስለዚህ እዛ ሰብር ያስፈልጋል። ከዛ ውጪ ደግሞ የሞቱትን ሰዎች ሁኔታ ማሰብና ራስን እዛ ቦታ ማድረግ። አሁን ዛሬ ህንፃ አለ፣ ኪና አለ፣ ሚስት አለ፣ ልጅ አለ፣ ጓደኛ አለ፣ ክብር አለ፣ ዝና አለ። ከዚህ ሁሉ መዞ ሳች ያስገባል። ሀብታም ከሆንክም ብዙ ሀብታሞች አሉ፣ ባለስልጣን ከሆን ብዙ ስልጣኖች አሉ፣ ውበታም ከሆን ቆንጆዎች አሉ፣ ታዋቂ ከሆን ታዋቂዎች አሉ። አንተን የመሰለ ሚሊዮኖች እዛ ገብተዋል። ማን አንተ? ያንን እንድታስብ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩንቱ ነሃይቱኩም ዐን ዚያረቲ አልቁቡር ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ፣ ከልክያችሁ ነበር። የከለከሉት ሌላ ሙንከር ስለሚሰራ ነው። እኔ ከራሴም ሆነ ከማንም ቀብር ከሚሄድ ሰው ሁሉ የምታዘበው አላህ ያሽረን እንጂ አለ ቀብር እንግዲህ ዘመድ ሲሞት ወይ በድር ለዚያራ ብሎ የሚሄድ ናድር ነው። ብዙ ስራ አለን ነው ሁሌ የምንለው። ይህንን አኺራ ማስታወስን ስራ ብለን አንሄድም አይደለም። ያንን እንግዲህ የምንወደው ጓደኛችን እንደኛው ዓላማ የነበረው ህልም ያለው እቅድ ያለው እሱን ቀብር እያስገባን ሄሎ ገበያው እንዴት ነው ትርፉሳ ቀብር ላይ ቆመን ትንሽ እንኳን ሰበር እንጂ ከት ሳቅ ማህዲህ القصر ምን ማለት ነው? ልብን የሚጠብቃት አላህ ከመርበትበት፣ ከፍርሃት፣ ከመዋለል፣ ከመጨነቅ የሚገላግላት እኮ አላህ። በቃ አላህ ልባችን በአላህ እጅ ሆነ ያለች ተውታ። ይሄ በአላህ ጥበቃ ውስጥ ነኝ እኔ፣ የአላህ ጥበቃ እኔ ጋር አለ የሚል መተማመን ያስፈልጋል። አንዱ የሚገለጽበት ኤሪያ እሱ አላህዋ እኔ ባሪያህ አቅም አልባ ካንተው ከጃይ፣ አንተ ደግሞ ሁሉን አጉራሽ ሁሉንም ቻይ። ጌታዬዋ እኔ ከንቱ ለወንጀላ ምሽቀዳደም፣ አልሰጠኸኝ ብዬ ማምፅ የማልደክም፣ እኔ ወንጀል ሰሪ፣ አንተ ወንጀል ማህሪ፣
ተአምር ነው ያንተ ጥበብ ያንተው ሥራ እያመጽኩህ አተወኝም ቀንም ለይልም ወነሃራ አጀብ